ሰላም ሰላም የተወደዱት በላ ቪዲዮ ተመልሳችሁ ሰብስክራይብ አድርጉ። በዛሬው ቪዲዮአችን ደግሞ በከተማችን በውይቷ ባህር ዳር የመጀመሪያውን ኦፕን ናይት ሙቪ እናሳያችኋለን ማለት ነው። ቲኬታችን እንደዚህ እንደምታዩት ገዝተናል ማለት ነው። 400 ብር ቲኬት የገዛነ ቪአይፒ ደግሞ 700 ብር ነው እያሉ ነው። ስለዚህ ቪዲዮውን ከመጀመራችሁ በፊት ሁላችሁም ደግሞ ሰብስክራይብ እያደረጋችሁ ዋንኬ እንግባ እስኪ አግኝተነዋል ማለት ነው። ነማ ኢቨንት እንዴት አገኙት? ኢቨንቱ ጸደይ ነው በጣም አክቹሊ ፈርስት ታይም መሰለኝ ባህር ዳር ላይ እንደዚህ አይነት ኢቨንት ነው። ኦፕን ሲኒማ እንዲሁም ሌሎች ነገሮች አልተለመዱም። ሰው ደስ ይላል። ከዚህ በላይም በደንብ መዘጋጀት አለበት። ሰው ወዲህ ደስ ይላል። በዚህ አጋጣሚ በጣም ጎበዝ ልጅ ነው። ባህር ዳር ላይ አሪፍ ቪዲዮዎችን ምናምን በመስራት ይታወቃል። ሰው ማንኛውም ፎቶ ቪዲዮ ሹት ማድረግ የምትፈልጉ ሁላችሁም ኮንታክት አድርጉ። አሁን ደግሞ ማርሚናን አግኝተናታል ማለት ነው። ሃይ ማርሚና ያራዳ ልጅ እንዴት አገኘሽ? ኢቨንቱ የሚገርም ኢቨንት ነው። በዚህ ቢቀጥል ደስ ይላል። ቪዲዮአችሁን በጣም አሪፍ ነው። ቀጥሉበት። እንግዲህ እነሱን ኮንታክት እያደረጋችሁ አሪፍ ቪዲዮዎችን አሰሩ። እናመሰግናለን ጋይስ። እንግዲህ ኢቨንቱ እንደዚህ እንዳለ ይቀጥላል ማለት ነው። ሁላችሁም ሰብስክራይብ እያደረጋችሁ ቪዲዮውን ተከታተሉ ፍቅር አቆራኝቶን አንዱኑ ብሎናል አይለያየን ከቶ ንፋስ መግቢያ የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ ልብሽ አሁን ደግሞ የከተማችንን ፈርጥ ቀርጻ አደረን አግኝተነዋል ማለት ነው። ያራዳጅ እንዴት ነሽ? ኢቨንቱ እንዴት አገኘሽ? ኢቨንቱ እርግጥ እኔ እንደዚህ አልጠበቅኩም ነበር። በጣም ደስ ይላል የምር። ሁሌም እንደዚህ አይነት ነገር ቢደገም ያስባል። ከተማችን ባህር ዳር ላይ ማለት ነው። እንዴት ነበር? ሸገርን እያስጨነቃት ነው ባይዘወይ። ሸገር እንዴት ነበር? ሸገር እየተመላለስኩ ነው ማለት ይቻላል። በወር ሁለቴ በአንድ ወር ሁለቴ ነው የምታወት ባይዘው። አሪፍ ነበር ማለት ነው። ደስ ይል ነበር። አዎ እንግዲህ በዚህ አጋጣሚ ጋይሶች የትኛውም ከተማ ኢትዮጵያ ክልል ውስጥ ያላችሁ ማለት ነው ቀርጾ አደር እንደ ስሙ ቀርጾ አደር ኢንተርናሽናል ሆኖ አላዋል የትኛውም ቦታ ብትደውሉለት የትኛውንም ቪዲዮ ይሰራል። አይቻካሉና በጣም ደስ ይላል። ለማንኛውም እየገባችሁ ሰብስክራይብ አድርጉ፣ አበረታቱት። ወንድማችን በጣም ጎበዝ እና ታታሪ ልጅ ነው። ከዚህ በፊት በሌላ ኢቨንት ነበር የተገናኘ ነው። ዛሬ ደግሞ ድጋሚ ያው በዚህ ኢቨንት ተገናኝተናል። ያው በሚቀጥለው ደግሞ በምን እንደምንገናኝ አይታወቅም። ሰብስክራይብ አድርጉት። እንግዲህ ጋይስ አሁን ደግሞ የኢቨንቱን አዘጋጅ አግኝተነዋል ማለት ነው። ኢቨንታችን ወደናል ጋይስ። ኦኬ የኢቨንታችን ስም አድዋ ኢቨንትስ ይባላል እና ባህር ዳር ላይ ለመጀመሪያ ቡም አድርገን ኦፕን ሲኒማ ናይት ጀምረናል ማለት ነው። ሁላችሁም ጸደይ ልጅ ነው፣ አሪፍ ዩቲዩበር ነው። ሁላችሁም እየገባችሁ ሰብስክራይብ አድርጉ፣ ላይክ አድርጉ እና አበረታቱ። ጋይስ አሁን ሙቪያችንን እያየን ቺፕስ ነገር ውሃና ቡና ነገር አዘናል ማለት ነው። እሱን እየተጠቀምን ከዛ ሙቪያችን እናያለን ማለት ነው። ሙቪው ደግሞ ምን እንደሆነ ገምቱ። ሙቪው ገስዋት የወንዶች ጉዳይ ነው ሙቪው ማለት ነው።
እንግዲህ ሙቪያችን ያየን ቺፕሳችን ይበላ እናሳልፋለን ማለት ነው። ሰብስክራይብ እያደረጋችሁ ወንኬ መግባት አለብን ጋይስ። ሙቪ ከመጀመሩ በፊት ማለት ነው ዝናብ ጣለ እና ሰዎቹ እንደዚህ እንደምትመለከቱት ያያችሁት ነው ተነስተዋል ምናምን ነገር እዚህ ኋላ ላይ ያሉት ማለት ነው ተነስተዋል እንዳለ ምናምን ነገር ኋላ የምትመለከቱት ሰው በሙሉ ምናምን ነገር ዝናቡ መጥቶበት እየተጠለለ ነው ምናምን ነገር ሙቪ ይቀጥላል ብዬ አስባለሁ ዝናቡ ከቆመ። ጋይስ I'm really sorry this is unacceptable for me የምር ለኔ ራሱ የሆነ ያልጠበቅኩት ነገር ነው የሆነብኝ እና በዝናቡ ምክንያት ሙቪው መቀጠል አልቻለም። ሶሪ ቀጣይ እንከሳችኋለን በሌላ ኦፕን ናይት ሲኒማ ሙቪ እያለውና ነው። ስለዚህ መቻችሁ ሁላችሁም ሰብስክራይብ ያደርጋችሁ ሰብስክራይብ